እኔ እንደምትመለከቱት በአንድ ቪዲዮ 230 ዩኤስዲ ከፍሎኛል ማለት ነው። ሰላም የቻናሌ ተከታታዮች እንደምን አላችሁ? ለዛሬ ደግሞ እኔ የሰሯቸውን ስራዎች እናንተም ደግሞ በቀላሉ ልትሰሯቸው የሚገቡ ከ5 በላይ ስራዎችን ይዤላችሁ መጥቻለሁ። እዚህ ስራ ላይ ደግሞ የሰራሁትን ገንዘብም ጨምሬ ለእናንተ የማሳያችሁ ይሆናል። እያንዳንዱ ስራ ምን ያህል እንደሚያስከፍል ጭምር ለእናንተ በዝርዝር የማሳያችሁ ይሆናል። ለቻናሌ አዲስ ከሆናችሁ ከታች ያለውን ሰብስክራይብ በተን ተጭናችሁ ሰብስክራይብ ማድረግ ትችላላችሁ። እንዲሁም ደግሞ የኖቲፊኬሽን ምልክቷን ኦን ላይ በማድረግ ሁሌም የሚለቀው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮውን ደግሞ ላይክ አድርጉት። ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ጋር አስቀምጡልኝ። ለጓደኞቻችሁም ሼር አድርጉላቸው። ቀጣይ ወደ ቪዲዮ ልውሰዳችሁ። እሺ በመጀመሪያ ይህንን ቪዲዮ በስልካችሁ ወይ በፒሲያችሁ ነው እናንተ ልታዩት የምትችሉ። ያ ማለት ከሁለት አንዱ አላችሁ ማለት ከሁለት በአንዱ እናንተ ኦንላይን ላይ ስራ መስራት ትችላላችሁ ማለት ነው። ከነዚህ ልትሰሯቸው ከሚችሉ ስራዎች ውስጥ የመጀመሪያው አድቨርታይዚንግ ነው። የትኛውም ሶሻል ሚዲያ ላይ ኮንተንት ክሬተር ከሆናችሁ በትንሽዬ ፎሎ አድቨርታይዝ ማግኘት ትችላላችሁ። ማስታወቂያ ራሳቸው ኢንቦክስ ጋር ላይ ያናግሯቸዋል። እኔ እንደምትመለከቱት እዚህ ጋር ላይ ያስቀምጥላችኋለሁ እንዴት እንደሚጽፉልኝ ኖርማሊ ይጻፍላችኋል። ቀጥታ እነዛ አድቨርታይዚንግ ሊያሰሯችሁ የሚችሉ ቪዲዮዋችሁ ቫይራል ይወጣል። አንድ ቪዲዮ ቫይራል ከወጣላችሁ በዛ ቪዲዮ ራሳቸው ይጠይቋችኋል። ልታገኙት የምትችሉበት መንገድ አለ። ለምሳሌ ቲክቶክ ጋር የምትጠቀሙ ከሆነ ራሱ ኢንቦክስ ጋር ገብታችሁ ሀይድ ምልክቷ ላይ እዚች የአይን ምልክቷ ላይ ማለት ነው እሷን ኦን በምታደርጉበት ሰዓት በቀጥታ ሀይድ የሆኑ የሚጻፉላችሁ ነገር ግን እናንተ በቀጥታ ሳይሆን በተዘዋዋሪ ልታገኟቸው የምትችሉ ቴክስቶች አሉ ማለት ነው። በራሱ ጊዜ ቲክቶክ ፕራይቬት የሚያደርጋቸው እነሱን ተጠቅማችሁ ማስታወቂያዎችን መስራት ትችላላችሁ። እነሱ ስለሚልኩላችሁ እነሱን ተጠቅማችሁ ቢዝነስ አካውንት የሚሉ ካሉ እነሱን ገብታችሁ ኢቭን ራሱ እኮ የራሳችሁ ሙያ ችሎታ ካላችሁ እዚህ ዘንዳ ከእናንተ ጋር ተመሳሳይ የሆነ ኮንተንት ያለ ቢዝነስ ቻናል ካለ እዛ ዘንዳ ገብታችሁ ኢንቦክስ መጻፍ እናንተ ማስታወቂያ ልስራላችሁ ይብላችሁ መጻፍ። ኢቭን እኮ የተለያዩ ነገሮች አሁን ለምሳሌ ምግብ ቤቶች አሉ። እናንተ ስለ ምግብ የምትሰሩ ከሆነ የምግብ ቤቶችን ኢንቦክስ ቢዝነስ ቻናላቸው ላይ ገብታችሁ ኢንቦክስ ማድረግ። ስለዚህ ያንን በምታደርጉበት ሰዓት እናንተ አድቨርት ትሰራላችሁ። እኔ እንደምትመለከቱት በአንድ ቪዲዮ 230 ዩኤስዲ ከፍሎኛል ማለት ነው። 230 ዩኤስዲ ማለት እንግዲህ በ180 ብር ማባዛት ትችላላችሁ። ከዚህ በተጨማሪም ደግሞ እነዚህ ቃብዲ ከፍሏቸዋል። እንደምትመለከቱት እዚህ ጋር $53 አንድ ጊዜ ገብቶልኛል ማለት ነው። ሌላም እንደዚህ እያለ እየተቆራረጠ ይገባላችኋል ማለት ነው። እናንተ ከሰዎች ጋር ኢንቦክስ ካታወርታችሁ ወደ ዋትስአፕ ሊሆን ይችላል ወደ ቴሌግራም ልልኳችሁ ትችሉና ስልካችሁን ተቀብላችሁ ማውራት ትችላላችሁ። እኔ እንደምትመለከቱ ወደ ዋትስአፕ ልኬ ነበር፣ በዋትስአፕ ነበር የዋሩት ማለት ነው። ስልካችሁን ተቀብዬ ውጮች ጋር ነው እኔ ብዙ ጊዜ ውጮች ጋር ነው እየተገናኘሁኝ ያለው። የአፕሊኬሽን ምናምን አድቨርታይዚንግ ስለምሰራ ነው ብዙ ጊዜ እነሱ አፕሊኬሽኑ አድቨርታይዝ እንዳደረግላቸው የሚጠይቁኝ፣ ወይም ደግሞ የኤሌክትሮኒክስ እቃዎች ሽያጮች ምናምን እነሱን ደግሞ የሀገር ውስጥ ጋር ስለሚሆኑ በቀጥታ መገናኘትና መስራት ትችላላችሁ። እናንተ የራሳችሁን ኮንተንት ቪዲዮ ኤዲት የምታደርጉ ከሆነ ደግሞ እንዲህ ለምሳሌ እንደኔ አይነት ቪዲዮ ኮንተንት ክሬተር ሆኖ ነገር ግን ቪዲዮ ኤዲት ለማድረግ ሰዓት ከሌለው ወይም ደግሞ ችሎታ ከሌለው እናንተ ቪዲዮውን ኤዲት ላድርገው ወይም ደግሞ የኔ ቪዲዮ ዘንዳ እንደምትመለከቱት ስህተት ካለው ኤዲቲንግ ላይ አንተ ኤዲቲንጉን እኛ እንስራለን ብላችሁ እንደመጠየቅ ማለትም ልክ እንደዛ ብላችሁ በምጠይቁበት ሰዓት ፖዚቲቭ ነገር ካገኘበት ማንም ሰው እናንተ ሊያሰራችሁ ይችላል። ስለዚህ ይህንን ተጠቅማችሁ ስራ መስራት ትችላላችሁ። ከዚህ በመቀጠል ደግሞ ቴሌግራም ፕሪሚየም መሸጥ፣ ቴሌግራም ስታር መሸጥ፣ የተለያዩ ቴሌግራም ላይ ሊሚት የሆኑ ነገሮችን ካፕከት ሞድ እንዲሁም ደግሞ አፕሊኬሽኖችን ፕሪሚየም የሆኑ ፋይሎችን መሸጥ። እናንተ ፕሪሚየም የሆኑ ፋይሎችን ለመሸጥ የራሳችሁ ማስተር ካርድ ማውጣት ነው የሚጠበቅባችሁ። ማስተር ካርድ ማውጣት ደግሞ በጣም ቀላል ነው። ከዚህ በፊትም ቪዲዮ እዚህ እንዳ ያስቀመጥኩላችሁ ተምኔል አለ። ልክ በዚህ መልኩ በሰራሁላችሁ መልኩ እናንተ ገዝታችሁ ወይም ደግሞ ማስተር ካርድ አወጣችሁ ለሰዎች በማስተር ካርድ ክፍያ እየከፈላችሁ የፕሪሚየም ክፍያ የትኛውም ኔትፍሊክስ ሊሆን ይችላል አካውንቶችን ፕሪሚየም እያደረጋችሁ ክፍያ ተጠቅማችሁ ማግኘት። የአይፎን አፕሊኬሽኖች ለምሳሌ ዳውንሎድ ሲሆኑ ብር የሚጠይቁ አፕሊኬሽኖች አሉ። እነሱንም ተጠቅማችሁ ደግሞ ክፍያውን ከፍላችሁ አፕሊኬሽኑን ማውረድ ለሰዎች። ይህንን በምታደርጉበት ሰዓት ሰዎች ለእናንተ ፍላጎት ኖሯቸው ክፍያ ይከፍላችኋል። እነሱም ደግሞ ስራ እንዲሰሩ ለእናንተ ያግዛችኋል። እኔ በዚህ ስራ ላይ በጣም ብዙ ጊዜ የምሰራው ቴሌግራም ፕሪሚየም መሸጥ ነው። ቴሌግራም ፕሪሚየም ደግሞ ምንም አይነት የቲክቶክ ፎሎወር አያስፈልጋችሁ። 100 ፎሎወር ራሱ ካላችሁ ትንሽዬ ቪው ከታየላችሁ ለምሳሌ 1000 ቪው ከታየ ከዛ ውስጥ 5 ሰው 6 ሰው ራሱ ቢገዛችሁ ለእናንተ አሪፍ ነው ማለት ነው። ስለዚህ ቴሌግራም ፕሪሚየም ለመሸጥ
ማስተር ካርድ አውጥታችሁ እንደዚህ መሸጥ ትችላላችሁ። ከዚህ በተጨማሪ ደግሞ ጀሚናይ ላይ ፎቶ ኤዲት እያደረጋችሁ ለሰዎች መስራት እኔም የሰራው ስራ ነው። ባለፈው ላይ የሆነ ሰዓት ላይ የሆነ ቪዲዮ ቫይራል ወጥቶልኝ ነበር እና ሰውም እንደ ስራ ልንክፈልህ እያለ ጥያቄ ሲያቀርብልኝ በ50 ብር የሆነ ሰዓት ፎቶ እየሰራሁ ነበረ። እናንተም ደግሞ ያንን ፎቶ በ50 ሚሊዮን በ30 ሚሊዮን ከእናንተ ምንም ነገር የሚጠይቃችሁ ነገር የለም። ጀስት ኮፒ ፔስት የማድረግ ስራ ነው የምትሰሩ። ስለዚህ ኮፒ ፔስት እያደረጋችሁ በኢቨን ራሱ 1000 እና 2000 ቪው ታይቶላችሁ 30-40 ሰው ቢያሰራችሁ ለእናንተ አሪፍ ክፍያ ነው ማለት ነው። ያ በአንድ ቪዲዮ የምትሰሩት ስራ ነው። 10,000 15,000 ደግሞ ቪዲዮአችሁ የሚታይ ከሆነ እንዲህ አይነት ቪዲዮ ቫይራል የመውጣት እድል ስላለው 10,000 15,000 ቢታይ 300-400 ፎቶ ትሰራላችሁ። ያ ማለት በ30 ብር ራሱ ብታባዙት ከ4,000 ብር በላይ ነው ማለት ነው። ስለዚህ እንዲህ አይነት ስራ መስራት ትችላላችሁ። ከዚህ በመቀጠል ዌብሳይቶችን በመጎብኘት ዌብሳይቶች ላይ የተለያዩ የኦንላይን ስራዎች አሉ። እስካም ናቸው ምናምን የምትሉት ነገር ካለ በሁለተኛ ጉግል አካውንታችሁ ገብታችሁ መሞከር ነው። ሁለተኛው ጉግል አካውንታችሁን ከፍታችሁ ማትጠቀሙ በጉግል አካውንት ከሆነ በዛ ሳይኒን እያደረጋችሁ መስራት ትችላላችሁ። ስራዎችን እያንዳንዱ የምትፈልጓቸውን ስራዎች በዝርዝር የምትፈልጉ ከሆነ ኮሜንት ዘንዳ ይሄንኛው ስራ በደንብ ይብራራልን ብላችሁ የምታስቀምጡትን እኔ በቀጣይ ቪዲዮ የሚሰራላችሁ ይሆናል። ከዚህ በመቀጠል ቪዲዮ ኤዲቲንግ ስኪል ካላችሁ በትንሹ ቪዲዮ ኤዲቲንግ ማድረግም ትችላላችሁ እንደነገርኳችሁ። ከዚህ በመቀጠል እኔ እንደምትመለከቱት ቲክቶክ ጋር ላይ 113,000 እንዲሁም ደግሞ ቴሌግራም ላይ 2300 ሰብስክራይበሮች አሉ። እነሱን ተጠቅሜ ነው እንግዲህ ይህን ያህል ብር የሰሩኝ። እናንተም ደግሞ የራሳችሁን ኮሚኒቲ ቢውልድ ማድረግ ወይም ደግሞ ለሰዎች ኤዲት እያደረጋችሁ ሊሆን ይችላል። ሰዎችን በማገዝ ልትቀበሉ ትችላላችሁ። ወይም ደግሞ የራሳችሁን ኮሚኒቲ ቢውልድ አድርጋችሁ ነገሮችን እቃዎችን እየሸጣችሁ መስራት ትችላላችሁ ማለት ነው። ከዚህ በመቀጠል ትሬድ ማድረግ ትችላላችሁ። ትሬድ ለማድረግ ምንም ነገር አይጠይቅም። ፒቱፒ እንዴት እንደምገዙ እዚህኛው ቪዲዮ ጋር ላይ አስቀምጬላችኋለሁ። እሱን ቪዲዮ መመልከት ትችላላችሁ። ዶላር ገዝታችሁ ሲጨምር ጠብቃችሁ መሸጥ ሊሆን ይችላል። ወይም ደግሞ በዶላሩ የተለያየ ነገር እቃ ገዝቶ መሸጥ ከአሊኤክስፕረስ ሊሆን ይችላል። አሁን ለምሳሌ ከአሊኤክስፕረስ እቃ ማምጣት በአሁኑ ሰዓት በጣም ቀላል ነው። የራሳችሁ የሆነ ማስተር ካርድ ብቻ ነው የሚያስፈልጋችሁ። ማስተር ካርድ ተጠቅማችሁ አላችሁበት ድረስ የፈለጋችሁት እቃን ማምጣት ትችላላችሁ ማለት ነው። ያንን እቃ ደግሞ ኢቭን በ30 ብር ያመጣችሁት ማውዝ የኮምፒውተር ማውዝ ሊሆን ይችላል፣ መነጽር፣ ሰዓት እንዲሁም የተለያዩ ነገሮች አሉ። እነዛን ነገሮች እናንተ ከ300 ብር ባነሰ ዋጋ መታችሁት። ኢቭን ማውዝ አሪፍ የሚባል ማውዝ እንደምትመለከቱት እኔ በዌልካም ዲል ነው ያመጣሁት ይሄን ማውዝ። ነገር ግን ዋጋው በጣም ርካሽ ነበረ። ያመጣሁበት ማውዝ ኢቭን ራሱ 200 ሪያል ሞላ ሂሳብ ነው። ግን ኢትዮጵያ ውስጥ ግን እስከ 2000 ብር የሚሸጥ ማውዝ ነው ማለት ነው። እናንተ ልክ እንደዚህ አይነት እቃዎችን እያመጣችሁ ከአሊኤክስፕረስ ማዘዝ ሊሆን ይችላል። ከአሊኤክስፕረስ እቃ ማዘዝ የማትችሉ ከሆነ ደግሞ ቪዲዮ የምሰራላችሁ ይሆናል። እንደዛ እያደረጋችሁ መጠቀም ነው ያለባችሁ ማለት ነው። ከዚህ በተጨማሪ ሌላ ጥያቄ ካላችሁ ኮሜንት ጋር ላይ ያስቀምጡልኝ። የሶሻል ሚዲያ ቻናል ሊንኮችን ደግሞ እዚህ ጋር ላይ እንደምትመለከቱት ዘርዝሬላችኋለሁ። እነሱን ተጠቅማችሁ እኔም ፎሎ እያደረጋችሁ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ደግሞ መጠየቅ ትችላላችሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።